ሰላም እንዴት ናችሁልኝ? ዛሬ እስቲ ቀለል ያለ ሰልፍ ኬር ዴይ አብራችሁኝ ዋሉ። እዚህ ጋር ጠዋት 3 ሰዓት አካባቢ ተነሳን። ያው አልጋዬም አልታጠፈም ገና እንደምታዩት። ከዛ እዚህ ጋር ራሳችንን በመስታወት ቼክ እያደረግን ነው። እዚህ ጋር የተጃጃልኩ ነው በመሃልኛው ትልቅየው መስታወት። ከዛ እዚህ ጋር ተልባ ጁስ ነበረኝ ጨጓራዬን ስለሚያመኝ እሱን ጠጣሁና ወደ ውጪ እንሄዳለን። ፊቴን ለምን ትንሽዬ ማስክ አላረግበትም ብዬ ናቹራል ማስክ ነበር የፈለኩት። ባለፈው የተከልኳት ሬት ነበረችኝ። እዚህ ጋር እንደምታዩት ሌሎችም ተክሎች አሉኝ ትንሽ ግን እቺን ይዋት ባለፈው የተከልኳት አታምርም። እና እሷን ቆርጠን መጀመሪያ ከመቁረጣችን በፊት እንደዚህ መቀሱን በደንብ አድርገን እናጥበዋለን። ከዛ ቆርጠን ፊታችን ላይ እንቀባታለን። በነገራችን ላይ ፕላንቶቹን መንከባከብ ራሱ በጣም ደስ የሚል ነገር ነው። በቃ ለራሳችሁ የሚሰጣችሁ የሆነ ነገር አለው። በቃ ኔቸር ስለሆነ ራሱን የቻለ እና እነሱ ስትንከባከቡ ምናምን በቃ ራሱን የቻለ ደስ የሚል ነገር አለው። ከዛሬታችን እንደዚህ በደንብ እናጥበውና አሁን ፊታችን ላይ አፕላይ እናደርገዋለን ቆርጠን። ሬት ለቆዳችን በጣም ነው የሚጠቅመን ብታዩ። ናቹራሊ ሞይስቸራይዝ ያደርግልናል። ብጉር፣ ሽፍታ እና እንደዚህ ደግሞ ከፀሐይ ደግሞ የተጎዳ ፊት አለ አይደለ? ከዛ የብጉር ጠባሳ የተለያዩ ነገሮችን ለማከም ይረዳናልና በጣም ጠቃሚ ነገር ነው። አፕላይ ስታረጉት ራሱ ቅዝቅዝ ይላል፣ ደስ ይላል በጣም። እና ረጅም ሰዓትም አቆይታችሁ መታጠብ ትችላላችሁ። ምንም አይነት ጉዳት የለውም። ከዛ እንግዲህ አሁን ቤታችንን እናስተካክል ስለሆነ መጀመሪያ ኃይል እንዲሆነን እስቲ ቤት ውስጥ ምን አለ ብዬ ስፈልግ ሙዝ አገኘሁኝ። እዚህ ጋም ዳቦና ፒናት ነበር ግን ሙዝ ይሻለኛል ብዬ ሙዝን ቆርጬ ወሰድኩኝ። ከዛ መጥቼ አልጋዬን ወደ ማንጠፍ ነው ሄድኩት። አልጋዬን ከማንጠፌ በፊት ትንሽዬ ደቂቃ አናፍሰዋለሁ። ልክ ወዲያው ብድግ እንዳልኩኝ አላነጥፈውም፣ ምክንያቱም ላብ አለ ሙቀት ይኖረዋል። ስለዚህ እሱ ትንሽ መስኮት ከፍተን ቢናፈስ በጣም አሪፍ ነው። እና ደግሞ አልጋ ማንጠፍ ድክም ለሚላችሁ ሰዎች አንድ ቲፕ ልስጣችሁ። በሳምንት አንዴ በደንብ አድርገን አራግፈን በደንብ እናነጥፈዋለን። ከዛ ከዳር በኩል አያችሁት ይሄ ከጥግ በኩል ግድግዳው በኩል እሱን በደንብ አድርገን ወደ ስር አድርገን እናነጥፈዋለን ማለት ነው። ከዛ በኋላ ስንተኛ ያው በዚህ በኩል ነው የምንተኛው፣ ያኛው አይበላሽብንም ማለት ነው። ስለዚህ በየቀኑ ሁሉንም ነገር እያነሳን ማነጠፍ ላይኖርብን ይችላል። ተጠቀሙት። ከዛ ያልታጠፉ ልብሶችንም እዚህ ጋር አልጋ ላይ የነበሩትን በደንብ አድርገን እናጣጥፋለን። አሁን እንደውም 5ኛው ወር የግሎ አፕ ቻሌንጃችን ላይ ነው ያለነው። እሱ ደግሞ አካባቢያችንን ማጽዳት፣ አካባቢያችንን ኦርጋናይዝ ማድረግ፣ ራሳችንን መጠበቅ ብዙ አይነት ነገሮች ስላሉት ይሄ እንደውም አሪፍ ይሆናል። ይሄኛው ደግሞ ማታ ስተኛ አማስረው ሻሽ ነው። እኔ ወፍራም ሻሽ ይጨንቀኛል ማታ ስለሚሞቀኝ። ስለዚህ ይሄኛው ሻሽ በጣም ተመችቶኛል። ሞክሩት ከጠቀማችሁ። እዚህ ጋር እስቲ ያቺን ትራንዚሽን ልሞክራት ብዬ ይሄው ተሳክቶልኛል። ከዛ ይሄው ጨርሰናል። አስተካክለን ኦርጋናይዝ አድርገን እዚህ ጋር እንደምታዩት ጨርሰናል። ከዛ እዚህ ጋር ዞር ስል አየሁት እዛ ጋር ያልተስተካከለ ያን ትራንዚሽን ልሞክር ነበር አልተሳካም። እንግዲህ ይሁን ችግር የለም፣ የመጀመሪያ ተሳክቶልናል። ከዛ አሁን ቀጥታ ወደ ኪችን እንሄዳለን። ምግባችንን ሰርተን እንበላለን። ምሳችንን መኮሮኒ በእንጀራ ለመስራት ነው ያሰብኩት። ስለዚህ እዚህ ጋር ሽንኩርት እንወስዳለን። ከፍሪጅ ውስጥ ደግሞ እንሄድና ቲማቲማችንን እንወስዳለን። ትንሽዬም ስጋ አለኝ የተረፈ እሱንም ጨምረን አንድ ላይ እንሰራዋለን። እነዚህን እንግዲህ ከታተፌ እመለሳለሁ። ይሁን እዚህ ጋር እንደምታዩት ከትፌ ጨርሻለሁ። እዚህ ጋር የቲማቲሙን ልጣጭ አልጥለውም፣ እጄን ሁሌ እንደዚህ አሽበታለሁ። ለስላሳ ነው የሚያደርግልን። እጃችንን ሞክሩት። ከዛ እንግዲህ ምድጃችን እስከሚግልልን ድረስ እንደዚህ ራሳችንን ፈታ እናረጋለን። ውሃችንን የጠጣን እዚህ ጋር ሙዚቃ እየሰማሁ ይደንስኩ ነበር። ከዛ እዚህ ጋር እንግዲህ ሽንኩርታችንን እናበስላለን። ከዛ በኋላ ትንሽ ጠበስ ሲልልን ስጋችንን እንከታለን። አብረን እንጠብሰውና ነጭ ሽንኩርት በጣም ነው የምወደው፣ ሁሉም ነገር ውስጥ ነው የምጨምረው። ቲማቲምም እንደዛው። የቲማቲም ፍጆታዬን እኔ ልነግራችሁ አልችልም። ከዛ ስጓችንን ከጨረስን በኋላ እንደዚህ መኮሪያችንን እንቀቅላለን። መጨረሻው ይሄን ይመስላል። እንዴት እንደሚያምር እዩት። ከዛ ቁጭ ብለን ምሳችንን እንበላለን። ክፉ ልምድ ነኝ ምን እንዳለብኝ ታውቃላችሁ? የሆነ ነገር ካልከፈትኩኝ አይበላልኝም። ስለዚህ እዚህ ጋር የሆነ ዩቲዩብ ላይ የሆነ ቭሎግ ከፍቼ ከዛ በኋላ መብላት ጀመርኩኝ።
እያልኩ ነበር። እዚህ ጋር በጣም ነው የሚጣፍጠው። መቼ ስራ ስለሰራሽው ነው አትሉኝም፣ ግን በጣም ቆንጆ ነው፣ ይጣፍጥ ነበረ። ከዛ እንግዲህ ምሳችንን በልተን ጨርሰናል። አሁን እጃችንን ታጥበን እንመጣና ትንሽዬ እረፍት እናረጋለን፣ ፊልም እናያለን ወይም ደግሞ ሪላክስ እናደርጋለን የተወሰነ። እዚህ ጋር ደግሞ ተበልቶ አይተኛም፣ ግን እዚህ ጋር የምሰራውን ስራ ብቻ እናንተ እንዳታረጉት። ከዛ የሚታጠቡ ልብሶች ነበሩ ትንሽ ካረፍን በኋላ። እቺ አሻንጉሊት ማያቻት ቆሽሻ ነበረ፣ እሷንም ልጠባት ብዬ ወጣሁኝ። ውሃኛ ጋር ሐሙስና አርብ ብቻ ነው የሚመጣው በሳምንት 2 ቀን። እናንተ ጋርስ በሳምንት ስንት ነው የሚመጣው? እስቲ ኮሜንት ላይ ያሳውቁ ንገሩኝ። ስለዚህ እንግዲህ ውሃ እየጠበቅን ነው የምናጥበው። እንግዲህ ወይ ሐሙስ ወይ አርብ ነው እንግዲህ ልብስ ምናምን የሚታጠብ ነገር ካለ እየጠበቅን ነው የምናጥበው። ከዛ መጨረሻ ላይ እንደዚህ ትመስላለች። እንግዲህ ቁጭ ብላለች፣ ፀሐይ ሲወጣ ትደርቃለች በደንብ። ልብሶቹም እዚህ ጋር እንደዚህ ያስጠቻቸዋለሁ። ከዛ በኋላ ትንሽ እረፍት አረኩኝ፣ እራትም በላሁኝ። እየመሸም ስለነበረ እንደዚህ ሻወራችንን እንወስዳለን። ከዛ በኋላ ወዲያው ሞይስቸራይዝ እናደርጋለን ሙሉ ሰውነታችንን ማለት ነው። ይሄ ነገር ቆዳችን አንደኛ በደንብ ድርቅ ሳይል ነው ሞይስቸራይዝ መደረግ ያለበት፣ ምክንያቱም እዛው ሃይድሬትድ እንዲሆን ማለት ነው፣ ቆዳችን እንዳይደርቅ። ፊታችንንም ሞይስቸራይዝ ማድረግ መርሳት የለብንም። ከዛ ሻሻችንን አርገን ወደ እንቅልፍ በጊዜ መተኛት መልመድ መቻል አለብን። እኔ ራሱ በጣም ስትራግል ማረግበት ነገር ነው ይሄ ነገር፣ ግን ግዴታ ነው። በቃ ግዴታ ስኪናችንን ቢሆን ሙሉ ጤንነታችን ያለ እንቅልፍ ስለማይሆን እንቅልፋችንን በበቂ ሁኔታ መተኛት አለብን። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።